ስለታ ደሱንም ጫማውንም ቤት ውስጥ ትቶት አሉ ማለት ቤቱ እንደዚህ ያዘመመ ነው። በመሀልም ስራ ተበላሽቶበት ነበረ። እንጉሊት እየሰራው ነበረ። አትክልት በጣም ፈተነባችሁ። ለልጅ ለልጅ እንዳይራቡ ቆይሽ ሰራተኛ መጣች። 1.5 ነበር 1.2 ከ50 ላውቅ ማለት ነው። በቃ አትክልት ልሸጥ ሄዳለሁ። በመሀልም እንጀራ ምናምን መሸጥ ጀመርኩ። ማለት የእሱ ወንድም ሙባረክ ሸሪፍ ይባላል። መድኃኒዓለም ጋር ወስላ ባሏ የዛሬት ባለቤት ነው። ጥራት የጠፋው መቼ ነው? በእናትህ እንጀራውን እንኳን ተረከበኝ። ከዛ እንጀራ ላይ ከእያንዳንዱ እንጀራ ላይ አንዳንድ ብር ብዙ ነው የዛን በቃ እየተሸከምኩት ለምን ለልጆች ምንም አይመስለኝም። አሁን የሚከፋኝ ነገር አይደለም። በዛ ወቅት ከሚሞቱብኝ መድኃኒዓለም ታክሲ እያያዝኩኝ ማነው ከመሳለሚያ መድኃኒዓለም እንጀራ አመላልሳለሁ። በወቅቱ ደግሞ ስታግዘኝ ነበረች ሴት ነበረች፣ ብዙነሽ ሀብቴ ትባላለች። 27 ላይ እሷ የሚደጋገረች ትሰጠኛለች። አንዳንዴም አግዥኝ እላታለሁ፣ ብርም አይኖረኝም። Caught with pocket broker. This move deserves a spotlight. Wait, he started. እንደዛ እያደረገ እሱ ነበር እያለ ማልመጥ ጀመረ። ልጆቹንም እንስማ እንጂ ጋር መጀመሪያ ታሪኩን እንጨርስና ፈልጌ ልጆቹን አገኛቸው። መጀመሪያ ታሪኩን እንስማ። እቱን ማቋረጠ ጣቴ ገዛልኝ ቀለበት ሁሉ ወስዶ በቃ ሽጠው ልጆቹ ከሚራቡ ስለ ወስዶ ሸጡ ይመጣል። ያልቃል። የጆሮዬንም የገዛልኝን ወርቃቶች ይሰጠዋሉ። ወስዶ ሸጡ ይመጣል። የመለጠኝ ነገር ያላክሽን ቴንሽን ጫውሱ ነገር ግን እየወሰድኩ ወደ ልጅ ነው አለ አይደለም ጥበብ በቁም የተፈሰኝ ጥበብ ሳይቀር ለልጆች የመጨረሻው መነግራችሁ ገኔ ለምን ይሄ ውደት ሳይሆን እናት ምን ወደት ትከፋለች። በርበሬ ድንግዝ የተዘጋጀውን በርበሬ ሱቁን ባልናገር ለልጆች ያኩዛት እናቴ እንዴት እንደዛ ያክሽ ብሎ እንዲሉ አልፈልግም። አስመዝኝ ወስደሽ ይችላታለሁ የዋሊ ጓደኛ ሱቅ ላይ በርበሬ ሁሉ ለምን ይሞቱብኝ ነበር ይመስለኝ ከራባቸው ማለት ነው። ያ ሁሉ ዋጋ እየከፈልን በመሀል ብድግ ብሎ ወጥቶ እኔ ደግሞ ምን በላው ማንገደረ ምን አረጉት እሱ እኮ ጥሩ ነው ከሴት ጋር ኮንታክት ሄደ። እኔ ግን ምን ሆነ ነው ፖሊስ ጣቢያ ሁሉ ይቻለው። ያቺ ትልቋ በተለይ በጣም ነው የምትቀርበው፣ በጣም ነው የምትወደው። ከሷ ጋር ተያይዘን ስንሄድ ድዴሳ ሆቴል አለ መሳለሚያ ስንሄድ ጓደኛ አለውና በላይ ክለኩ አልመጣም ጠፋ ስለው ትላንትና ጠዋት እኮ ከሆኑቶች ጋር እዚህ ያለው ወደ ሁመራ የሚባል ሀገር ሳይሄድ አይቀርም አለኝ ማለት ነው። ምንድነው አላውቅም ነገር ይሳነ ለምን ሄደ አልኩት። ክልኩ አልነገረኝ አልኩት። በጣም ነገርኩ ዞረብኝ። በቃ ልጅም ትምህርት ቤት አልሄድም ማለት ይዣት መጣ። የዛኔ የነበረው እስር ቤት ይሄ ብዬ አልነገርም። Allah